ሰላም ጤና ይስጥልኝ የተወደዳችሁ የከፋ ቴሌቪዥን ተከታታዮቻችን በዛሬው ዝግጅታችን አንድ እንግዳ ይዘን ቀርበናል። እንግዳችንም በስድስተኛ የህዝብ ተወካዮች ምክር ቤት አባላት ምርጫ በጠሎ ጨታ ወረዳ በፈለገ ሰላም ምርጫ ክልል ተመርጠው ተወካዮች ምክር ቤት ከገቡት 7 የከፋ ተወካዮች መካከል አንደኛው ናቸው። ከእሳቸው ጋር ቆይታ ነው የምናደርገው። እንግዳችን ይዞ በመቅረብ ታመነ በየነ፣ ካሜራማን ፍሬው ማሞና ብላቸው ባሮ ጋር በመሆን ነው። አብራችኑ ነው። እንግዳችን ጥሪያችንን አክብሮ ስለመጡልን በጣቢያውና በከፋ ህዝብ ስም በቅድሚያ አመሰግናለሁ። ስሞትንና ቅድም ለማንሳት ሞክሬያለሁ ወክለው ገቡትን በማንሳት ምናልባት የምክር ቤት ቆይታው እንደነበር ገልጹልን። አመሰግናለሁ። ስሜ ዳውድ መሐመድ ነው የሚባለው። ቀደም እንዳልከው የስድስተኛ ዙር የህዝብ ተወካዮች ምክር ቤት የአባላት ምርጫ ወቅት የብልጽግና ፓርቲ ወክዬ የህዝብ ተወካዮች ምክር ቤት አባል በመሆን ከተመረጡ አባላት ውስጥ አንዱ ነኝ። ያው ከተመረጥን በኋላ ያው አራቱንም አመታት አሁን ከአራተኛ አመታችንን ይዘናል። የህዝብ ውክልና ስራችንም ይዘን የተወካዮች ምክር ቤት የሰጡን ኃላፊነቶችን መስረት አድርገን እየሰራን ነው ያለነው ማለት ነው። አቶ ዳውድ በአራት አመት ቆይታ ምናልባት እንግዲህ የኔን ጉዳይ ይዞልኝ ይቀርባል፣ የኔ ጥያቄ በመንግስት በኩል ይመለሳል ብሎ መጠብቀው በተወካዩ በኩል ነውና እንዶ የከፋ ህዝብ ጥያቄዎች ናቸው ምላሽ ማግኘት ያለባቸው ናቸው ብላችሁ የለያችኋቸው ምን ናቸው? ከዛ ውስጥስ ምን ያክል ወዳችሁበታል? የህዝብ ተወካዮች ምክር ቤት በዋናነት 4 ዋና ተግባሮች ነው ያሉት። የመጀመሪያው የህግ ማውጣት ስራ ነው። በአገሪቱ በአገር አቀፍ ደረጃ ለአገልግሎት ላይ ህዝብን ተጠቃሚ የሚያደርጉ አዋጆችን ያወጣል። ከአዋጆችን ባለፈ መሻሻል ያለባቸው ደግሞ ከወቅቱ ጋር ተገናኝተው መሻሻል ወቅታዊ መሆን ያለባቸው አዋጆችን ያሻሽላል። አንደኛ ይሄ ነው። ሁለተኛ የምክር ቤት ስራ የውክልና ስራ ነው። የህዝብ ተመራጩ ጋር እንደዚህ በአመት 2 ጊዜ የካቲትና የክረምቱን ወቅት መጥተው ከመራጩ ህዝብ ጋር ይገናኛል። ህዝብ የሰጣቸውን ኃላፊነቶች ከህዝቡ ይቀበላል። በየደረጃው ላሉ የመንግስት አካላት ያቀርባል፣ መመለሳቸውን ያረጋግጣል። ሌላው የወጡ አዋጆችን ተግባራዊነት የመከታተል በአገር አቀፍ ደረጃ የወጡ አዋጆች ተግባራዊ ሆነዋል ወይ፣ ምን አይነት ችግሮች አሉባቸው ወይ፣ ህዝቡ እየተገለገለባቸው ነው የሚለው ነገር የማረጋገጥ ስራ ይሰራል። ሌላው ያው የዲፕሎማሲ ስራ ነው። የተለያዩ ሀገሮች ጋር የመገናኘት ስራ ነው። ስለዚህ እኛ የተወካዮች ምክር ቤት ወክለን በከፋ ዞን የተመረጥን አባላት ህዝቡ አገልግሎት ይሰጣል ተብሎ የህዝብ ጥያቄ ሊሆናል የሚሉ ጥያቄዎችን መሰረት አድርገን የፓርቲውም ደግሞ ሲመረጥ ሊመልስ ይገባል ብሎ ያሰባቸውን መሰረታዊ ጥያቄዎችን መሰረት አድርገን ነው የምንንቀሳቀሰው። ከዛ አንፃር ወደ ከፋ ዞን ስንመጣ በዋነኛነት ሊመለሱላቸው የሚገቡ ጥያቄዎች አሉት፣ የህዝብ ጥያቄዎች አሉት። አንደኛ የኢንፍራስትራክቸር ጋር የተገናኙ መሰረተ ልማት ጋር የተገናኙ የመብራት፣ የውሃ፣ የቴሌኮም አገልግሎት ጥያቄዎችን ያቀርባል። በሌላ በኩል ደግሞ የልማት ጥያቄዎች አሉት፣ የመልማት ፍላጎቶች አሉት። እነሱንም ያቀርባል። እሱንም ይዘን እንመጣለን። በተዋረድ እነዚህ ጥያቄዎች በተዋረድ በወረዳ ማዕከላት የመንግስት አካላት በየደረጃው ያሉ ምክር ቤቶች አሉ። በየደረጃው ያሉ ምክር ቤቶች እንዲመልሷቸው ከአስፈጻሚው ጋር እንሰጣለን። በዞን በወረዳ ደረጃ እንሰጣለን። ከህዝብ ተሳትፎ የሚሰራውን ደግሞ ወረዳው አቀናጅቶ እንዲመልሳቸው እናደርጋለን። ወደ ዞን ማዕከል አመጣን ከዞኑ አስፈጻሚ ጋር ውይይት እናደርጋለን፣ እንሰጣቸዋለን። መጨረሻም ክልል ማዕከል አሁን አዲሱ ክልል ከተፈጠረ ወዲህ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ተወካዮች ወደ 20 የሚሆኑ አባላት ነን ያለነው። ክልል አቀፍ ጉዳዮችም ደግሞ ለክልሉ አስፈጻሚ አካላት እንዲፈጽሙት በዋናነት የኛ የክትትል የቁጥጥር ስራ
ነው ምክር ቤቱ የሚሰራውና እየሰጠን ነው። ስለዚህ እንደ ከፋም ብዙ ጥያቄዎች ከፌደራል ተቋማት አንጻር እናቀርባለን። በጣም አንኳር የሆኑ የህዝብ የሚያነሳቸው ጥያቄዎች ቅድም እንዳልኩት አሉ። በተለይ ቀደም ሲል ነባሩ ክልል በነበረበት ሰዓት ሊመለሱ የሚገቡ ጥያቄዎች ግን ያልተመለሱ በተለይ የመሰረተ ልማት ጥያቄዎች ከቡና ሙዚየም ጋር ተገናኝተው ሙዚየሙ ያው እንደሚታወቁት በአገር አቀፍ ደረጃ የትልልቅ መንግስታት የመንግስት መሪዎች ያው አስፈላጊነቱን አምነው መሰረተ ልማት ድንጋይ ያስቀምጠው እንዲመረቅ ካደረጉ በኋላ አክቲቭሊ ወደ ስራ ያለ መግባት ጥያቄዎች ነበሩት። እነሱንም ከመንግስት አካላት ጋር ዲስከስ እናደርጋለን። የተለያዩ መድረኮች ያው እናንተም ትከታተላላችሁ ብለን እንጠብቃለን። እነዚህን እናደርጋለን። ሌሎች የህዝብ ለህዝብ ኢሹዎች ህዝቡ እንወክለን በተለያዩ አጋጣሚ የመንቀሳቀስ ስራዎችን እየሰራ ነው ያለነው። ስለዚህ እነዚህ ተግባራት በዋናነት እየሰራ ነው ያለነው የሚል ግምት ነው ያለነው። ያው ይሄንን ነው ያሳከነ ያለነው ከተሰጠን ኃላፊነት አንጻር ማለት ነው። አዎ በተለያየ መድረክ ላይ ያብሶ ሙዚየምን አስመልክቶ አሁንም የህዝቡ ቅሬታ ምንጭ ሆኖ ነው ያለው ነውና በየቦታ ያነሳል። ከፋ የቡና መገኛ ናት ይላል። ግን አሁንም ሄዶ ገፍቶ አለደም ልባት አላገኘም። የሆነ ያደረ የቤት ስራ ይመስላል። ይሄም ደግሞ በእናንተ ነው መፈጸመው ነውና ምንድነው እንደምታው እንደው ምን ላይ ነው አሁን ይሄን ህዝቡ እንዴት ይረዳው? የቡናን ታሪካዊ አመጣጥ ቡና የተገኘ የሚሉ ጉዳዮች አሁን የሚፈጠሩ አይደሉም። ኦሬዲ የኔ እምነት ምክንያቱም አሁን ባለነው የመንግስት አሰራርም ትናንትን የምንጠቀምበት መንገድ አለ። ዛሬን እንዴት እንፈጥራለን፣ ነገ እንዴት እንዘጋጃለን ነው። ስለዚህ የታሪክ ምሁራን ስለ ቡና አመጣጥ ብዙ መጽሐፍቶችን ጽፈዋል። ባለፈው አንድ ወቅት ከምክር ቤት ጋር በነበረን ግንኙነት ክርክሮች ነበሩ። እንደተባለው ቡና ሲያመው ኮፊ ነው፣ የኛ ዞን ደግሞ ከፋ ነው። ስለዚህ the word coffee comes from ከፋ የሚል ስያሜ አለው። ዓለም አቀፍ እውቅና ያለው እንዴት ታሪክ ሰርቶ ያልፍ እኛ የኛን ታሪክ ለመስራት ትናንትን ታሪክ ነው የምንጠቀመው። ይሄ የመንግስት አሁን ያለው አሰራር ነው። መንግስት አሁን ያለው ብልጽግና ፓርቲም ቢሆን ትናንትን ተጠቅመን ዛሬን አዘጋጅተን ለነገ ትውልድ አዲስ ታሪክ ሰርተን ማለፍ ነው። ስለዚህ የነባሩ ታሪክ እሾች የዛሬ መከራከሪያ ሊሆኑ አይችሉም። አንደኛ ኦሬዲ ታሪክ ናቸው፣ ተሰርቶ ያለፉ ናቸው። የኛ ትውልድ ማንዴት ምንድነው? ትናንት የነበረውን ታሪክ በተገቢው መስራት ነው፣ በተገቢው ማስታወስ ነው። ስለዚህ ታሪኩ ከጠፋ ማስታወስ ካልቻልክ ታሪኩ ምን ይሆናል? እንደ አዲስ የሚፈጠርበት ሁኔታ ነው ብሎ የሚፈጥር አካላት ሊኖር ይችላል። ግን የነባሩን ታሪክ መነሻ አድርገህ የነገን ለመስራት ከዛ በኋላ የሀገራዊ አርበኝነት መፍጠር ነው የሀገር አቀፍ ያለው እኛ አሁን በተወካዮች ምክር ቤትም በተለያዩ ሚኒስቴር መስሪያ ቤቶችም የኛ ጥያቄ ምንድነው? ህዝቡ የሚያነሳቸው ጥያቄዎች አንዱ ይሄ ሙዚየም በተፈጠረው አግባብ ስራ ላይ መዋል አለበት። እሱን ነው አሁን ህዝቡ ያለው ታሪክ እንደተነጠቀ አድርጎ የሚያስበው የሙዚየሙ አክቲቭ ያለ መሆን ነው። ከሱ ጋር ተያይዞ ያለው ጉዳይ ነው። አዎ እሱን ነው አክቲቭ መሆን አለበት የሚል ጥያቄ ከሚኒስቴር መስሪያ ቤቶች ጋር፣ ከባህል ቱሪዝም ጋር፣ ከተወካዮች ምክር ቤት መድረኮች ጋር እኛ ያው እየተገናኘን ከምክር ቤቱ ጀርባ ብዙ መድረኮች አሉ። እነዚህ መድረኮች ተጠቅመን ፕሮጀክቱ ከተመረቀ ብዙ አመታት የዘገየ ስለሆነ የዚህ አካባቢ ያለው ጥያቄም መሰረታዊ ጥያቄ ምንድነው? አገር አቀፍ የሆነ የጋራ ታሪክ ውስጥ የጋራ ቋት ውስጥ የፌደራል ተቋም ያስተዳድርና ያንን ማኔጅ መደረግ አለበት። ከዛ በኋላ የሀገር ታሪክ ቀደም ብሎ በነበረው ታሪክ መነሻ የኛም ሚናችን መጫወት አለበት። ስለዚህ የሀገር አካል የመሆን ጉዳይ ነው። ይሄ ደግሞ ዛሬ የሚነሳ ጥያቄ አይደለም። ስለተባለው ታሪክ አሁን ትናንትና ታሪክ ዛሬ ተፈጥሮ አይቀማም። ይሄ ያው አንዳንዴ የሚነሱ ኢሹዎች አሉ። የኔ የግል እምነቴ አይደለም። ምክንያቱም ታሪክን እኛ ዛሬ የትናንትን መልሰን መስራት አንችልም። ሜቢ እንደዚህ አይነት ሙከራዎች ካሉ ትክክል አይሆኑም ማለት ነው። ይሄን እዚህ ያለው ትውልድ የራሱን ስራ ነው የሚሰራው፣ አሁንም እየሰራ ነው ያለው ብዬ ነው የማስበው። ኦሬዲ ታሪኩ የራሱ ነው። ስለዚህ ይሄን እንዴት ወደ ስራ እናስገባ የሚል ንግግሮች አሉ። አሁንም አንዳንድ ጥሩ ምላሾች ፖዚቲቭሊ የሚሰጡ ነገሮች አሉ። የራሱን አሰራር ስርዓት ተፈጥረው ሙዚየሙ
በአገር አቀፍ ደረጃ እንደተባለው ብዙ ታሪኮች ኢትዮጵያ አላት። የቡና መገኛም ናት፣ የሉሲ የሰው ልጅ መገኛም ናት። ስለዚህ እነዚህ ቦታዎች የተገኙበት ታሪክ ኢትዮጵያ ውስጥ ናቸው። እነዚህን ሪኮግናይዝ አድርጎ የሀገራዊ ትልቁን ስዕል ይዞ መውጣት ደግሞ የህዝቡ ጥያቄ ነው። ትክክለትም አይደለም። በዛ ልክ እንዲሄድ እየሰራ ነው። ቀጣይም ይስተካከላል በሚል ግምት አለኝ ብዬ እጠብቃለሁ። የተወደዳችሁ የጣቢያችን ተመልካቾች ቆይታችን ከአቶ ዳውድ መሐመድ የከፋን ወክለው ፓርላማ ከገቡት አንዱ ከሆኑት ነው። አቶ ዳውድ ምናልባት ቅድም እንዳሉት መሰረተ ልማት ጉዳይ ጋር ተያይዞ አሁንም ከፍተኛ የህዝብ ቅሬታ ይነሳል። በዚህ አካባቢ ከአስፋልት መንገድ ስራዎች ጋር ተያይዞ ምናልባት ሌሎች የወረዳና ቀበሌ ተደራሽ መንገዶች በህዝብ ተሳትፎ የተሻለ ነገር አለው ብሎ መውሰድ ይቻላል። ግን ትልልቅ ፕሮጀክቶች በአፈጻጸም ዙሪያ ከፍተኛ ቅሬታ ይሰማልና በሱ በኩልስ ከህዝብ ያገኛችሁት መረጃ ምንድነው? ሁኔታውስ መሬት ላይ ያለው? በከፋ ዞን ውስጥ ያው እኔም አመራር ሁኜ ብዙ አመታት ሰርቻለሁ። የህዝብ ጥያቄ ምንድነው? መሰረታዊ ጥያቄ ምንድነው? በተለይ መሰረተ ልማት አካባቢ ያሉ ችግሮች ሰፊ ናቸው። ይሄ አካባቢ ብዙ ሪሶርሶች፣ ብዙ አቅሞች ያለበት አካባቢ ነው። ቡና፣ ቅመማ ቅመም፣ የቁም እንስሳት ከዚህ አካባቢ የሚወጡ ምርቶች ኤክስፖርት ምርቶች ናቸው በስፋት። ስለዚህ እነዚህን አካባቢ የሚመጥን መሰረተ ልማት ሊኖረን ይገባል የሚል ጥያቄ የቆየ ነው። ያው ህዝቡም ፍላጎቱ ይሄ ነው። ግን ተገቢ የሆነ መሰረተ ልማት አልነበረም። ስለዚህ አንዱ ወደ ደቡብ ምዕራብ ክልል ምዕራብ ኢትዮጵያ ህዝቦች እንዲመሰረቱ ምክንያት ነው የሚል እምነትም አለኝ። ግን ከዛ ውስጥ በተለይ የኛ አካባቢ በፌዴራል አካባቢ የሚሰሩ የመሰረተ ልማት ችግሮች ለምሳሌ ከቦንጋ ፈለገ ሰላም ጪዳ የሚሄዱ መንገዶች ሁለቱንም 3 ዞኖች የሚያገናኝ ነው። ከፋን ኮንታንና ጪዳን ያገናኛል። ከሺሽንዳ ቴፒ የሚሄድ መንገድ አለ። ከዲሪ ማሻ የሚሄድ መንገድ አለ። ትልልቅ አስፋልቶች አሉ። ከዚህም ወደ ዴቻ መስመር ህዝቡ የሚያነሳቸው የአስፋልት መንገዶች መኖር አለባቸው ብለው የሚያነሳቸው ነገሮች አሉ። እነዚህ መንገዶች ሊሰሩ ይገባል የሚል ጥያቄ ከፌዴራል መንገዶች ባለስልጣን ጋር የጋራ መድረክ በኢንዲቪጁዋልስ እንደ ተወካይም እኛ እንደ ጠሎ ፈለገ ሰላም ብቻ ሳይሆን ዞኑን የሚመለከቱ ጉዳዮች ስለሆኑ እንቀርባለን፣ እንነጋገራለን። አንዳንድ ፕሮጀክቶች ደግሞ ለማስጀመር ጥረቶች ይደረጋሉ። ምክንያቶች ግን አሁን እኛ የነበርንበት ሁኔታም አንድ የተለያዩ ሎጂካል የሆኑ ምክንያቶች አሉ። እንደ መንግስት ያንን ያደሩ ፕሮጀክቶችን የመጨረስ ፍላጎት ከፍተኛ ነው። ግን አሁን ያለፍናቸው 4 አመታት አገራዊ ኢሹዎችም አሉበት። አንዳንድ የጸጥታ ኢሹዎች ያው እኛ ወደ ምክር ቤት ከገባን በኋላ የተፈጠሩ አገራዊ ተጽዕኖ የሚፈጥሩ ልማቱን በፈለግነው መጠን እንዳንሄድ ያደረጉ ኢሹዎች አሉ። ያው ሰሜን አካባቢ የተፈጠረው ግጭት አለ፣ ጦርነት አለ። አሁንም ቢሆን በአካባቢ የተለያዩ አካባቢዎች ላይ የሚፈጠሩ ችግሮች አሉ። እነዚህ ያሉበት የሚሰሩ ልማቶች አሉ በመንግስት ደረጃ። ምክንያቱም መንግስት ህዝቡን በማስተባበር አቅሙን በመጠቀም እየሰሩ ያላቸው ልማቶች አሉ። የዛ አካል መሆን አለባቸው የሚል ቅሬታዎችን እናቀርባለን። መንገዶቹም እንዲሰሩ ጥረቶች ይደረጋል። አንዳንድ ጊዜ በኮንትራክተሮች አካባቢ የሚፈጠሩ ችግሮች አሉ። ኮንትራክተሮች በተገቢው ያለ መገኘት ብዙውን ጊዜ ኢትዮጵያ ውስጥ ያሉ ኮንትራክተሮች የአካባቢያችን ዝናባማ ነው የሚል ሁኔታ ስላለ የመግባት ያለመፈለግ ብዙ ጨረታዎች ፌል ያደርጋሉ። ይህንን እኛ ከገጠር መንገድ አካባቢ ድረስ ሄደን የማረጋገጥ ስራ እንሰራለን። አሁን ለምሳሌ የዲሪ ማሻ አካባቢ የሚሄደው በጌሻ በኩል የሚሄደው መንገድ ብዙ ጊዜ ጨረታዎች ሲወጡ እስከ ገጠር መንገድ ሄደን የማየት ነገር ገጥመናል። ጨረታዎች ፌል ያደርጋሉ። መጨረሻ ላይ እንደው አሁን በዚህ አመት ራሱ ኢራ የኢትዮጵያ መንገዶች ባለስልጣን ወደ መስራት የሚል አንድ ፌዝ የሄደበት ሁኔታ አለ ማለት። ስለዚህ ሎጂኩ ምንድነው? ይሄ አካባቢ መች ነው መንገዶች ሊሰሩ የሚገቡት? ተፈጥሮ ነው። ተፈጥሮን መቃወም ተገቢ አይደለም። የልማቶችን የምናሳልጥበት ወቅቶቹ ከየት ናቸው የሚል በአግባቡ ፔሪዲካሊ ጊዜዎችን ያለ ማጣጣም በመስዋዕና መስሪያ ቤት ደረጃ ያለ ችግር መሆኑን እኛም ብዙን ጊዜ ያሳያል። 13 ወራት ዝናብ እንደሚያገኘው ይታወቃል። ቀድሞኑ ፕሮፖዛሉ ሲቀርብ ያንን ታሳቢ ያደርግ አይደለም ወይ?
አሁን እነዚህ ናቸው። ጭራሽ እንደውም የበጋ ወራት ካለፈ በኋላ ሆን ተብሎ በዝናብ ወራት እንደሚጀምር አይነት ነገር ነው። በእውቀት ይሁን በሌላ አይታወቅም። እሱ ነውና እነዚህን አሁን እዚህ በየቤቱ እዚህ ሰው የሚያዝንባቸው ነገሮች አሁን ልክ በጀመራቸው ልክ ማስፈጸም ላይ እንዴት ቢሆን ይሄን አመለካከት መቀየር ላይ እኛ አሁን የፕሮጀክት አፈጻጸም መች ይጀምራል መች ይጠናቀቃል የሚሉ ጥያቄዎች ይነሳሉ። እኛም የነም ጥያቄ ከዋና መስሪያ ቤት ጋር በጋራ ሲነጋገር የምናነሳው ምንድነው የአካባቢውን የሚመጥን የጊዜ ሰሌዳ መኖር አለበት። ጨረታ ብዙን ጊዜ ተቋማት የሚያቀርቡት የበጀት ዘመኑ ሲጠርቅ ወደ ጨረታ ፕሮሰስ ሲገቡ ጨረታ ፕሮሰሶቹ እስኪያልቁ እንደገና ሌላ ክረምት ይመጣላቸዋል። ስለዚህ ቀድሞ ይሄ አካባቢ ካለው ኢኮሎጂው አንፃር ማኔጅ ለማድረግ መች ነው ጨረታ ሊወጣ የሚገባው መች ነው ስራ መጀመሪያ ያለበት የሚል ነገር ስኬጁል መኖር አለበት። ስለዚህ እናንተ በዚህ ልክ ማኔጅ ማድረግ አለባችሁ የሚል ሀሳብ ነው ለተቋሙ የምንሰጠው። ምክንያቱም ለጥገናም ለመሰረተ ልማቱን ለማስጀመር ይሄ መሰረታዊ ምክንያት አይደለም። ይሄ ደግሞ ሁለት ትክክል አይደለም። እኛ የተለያዩ አካባቢዎችን ሄደን እናውቃለን። በአገር አቀፍ ደረጃ በስራ ምክንያት ስንንቀሳቀስ ነበር። የዚህ አካባቢ ያሉ አካባቢዎች የተሰሩ ፕሮጀክቶችም አሉ። ያው እስካሁን የነበሩ ፕሮጀክቶች አሉ። ይሄንን ማኔጅ የሚያደርግ አቅም ያላቸው ኮንትራክተሮችን የመምረጥ በኮሚትመንት ስራው እንዲሰራ ተቋሙ በቁርጠኝነት የመግባት ምክንያቱም ይሄ አካባቢ ይሄ ልማት ይጎለዋልና ህዝቡ የሚያነሳቸው ጥያቄዎች ስራ መሰራት አለበት የሚል አቋም በተቋሙ ደረጃም እንዲወሰድ እኛም እሱን ነው የምንፈልገው። እሱን ነው ተጽዕኖ የምናሳድረው። የተቋማት ቁርጠኝነቱም እንዲጨምር እንፈልጋለን። ይሄ ብቻ ሳይሆን የክልል ተቋማት ይሄንን ዘርፍ የሚመለከታቸው በጋራ ሆነው ተቋማት ጋር ተቀናጅተው ችግሮች ካሉ ችግሮችን ፈተው እንዲሰሩ ይፈልጋል። ይሄ አንድ ነገር ነው። በሌላ መንገድ ደግሞ ከፌደራል ተቋማት አካባቢ የሚነሳው አንድ ትልቅ ችግር አለ። መሰረተ ልማቱ ሊሰራ አካባቢ ሲፈለግ ሲከድ መንገዶችን የመዝጋት የተለያዩ የካሳ ኢሹዎችን የማምጣት ከዛ በኋላ የፕሮጀክቱ ምን ይሆናል ፕሮጀክቱ ከሚሰራው በጀት በላይ ለካሳና ለተለያዩ ነገር ጥያቄ ይቀርባል። ከዛ በኋላ ምን መንግስት የያዘው በጀት ከአቅም በላይ በሚሆንበት ሰዓት ላይ ስራው ይደናቀፋል። ስለዚህ መንገዱን ነው የምንፈልገው ወይስ ልማቱን ነው የሚለው ነገር አሁን በፌደራል ደረጃ ለተወካዮች ምክር ቤት ቀርቦ የጸደቀ አዋጅ አለ። በፌደራል ደረጃ የሚሰሩ መንገዶች በክልል ደረጃ የፌደራል ደረጃ የድርሻውን ይሰጣል። በየአካባቢው ያለው መዋቅርም የድርሻውን ይጫወታል። መንገድ አካባቢ ያሉ ተሎችን ተገቢውን ካሳ ሰጥተው እንዲጸዳ ያደርጋል። ከዛ በኋላ መንገዶቹ ከጸዱ በኋላ ልማቶቹ በወቅቱ ይሰራሉ ማለት ነው። አሁን ቅድም አንተ ያነሳው የዝናብ ወቅት የተለያየ ነገር የሚመጣው መች ነው? መንገዶቹ በተፈለገው ጊዜ በማይሰሩበት ወቅት አንዱ እንቅፋት የሚሆነው ምንድነው? በመንገድ አካባቢ መጽዳት ያለባቸው መነሳት ያለባቸው የንብረቶች ባለመነሳታቸው የሚኖር ነገር ነው። ይሄ ብዙ ፕሮጀክቶችን እንዳደናቀፈ ያው እናንተም በተለያየ ጊዜ ሚዲያ ሲሰሩ ነበር። ያው እኛም እናውቀው። ስለዚህ በእኛ በኩል ያለው ችግር መቀረፍ አለበት። ፌደራል አካባቢ ያሉ የተቋማትም ስራውን ለማሳለጥ የራሳቸውን ድርሻ መወጣት አለበት። ስለዚህ እኛም በቀሪ ጊዜያችን ይሄንን ፑሽ የማድረግ እንዲፈጸም የማገፋፋት ተቋሙን ደግሞ ተጠናክሮ እንዲሄድ የማድረግ ህብረተሰቡም ደግሞ ባለቤትም ነው። መንገዱ ቢሰራ የሚያገኘው ጥቅም ይበልጣል ከትንንሽ ካሳና በተለያየ መንገዱ ከሚደናቀፍ ማለት ነው። ስለዚህ እዛ ላይ ትኩረት አድርገን እኛም በተለያየ ጊዜ ህዝብን በምናገኝበት ጊዜ ይሄንን እያስረዳን ነው ያለነው። በየዞኑ ያለው መዋቅርም ይሄን ስራ እንዲሰራ የተነጋገር ነው የሚል ሀሳብ ስላለኝ ነው ያልከው። ከፋ ዞን አካባቢ የሚያስፈልጉ መሰረተ ልማቶች አንዱ ኢንፍራስትራክቸር ነው ብለናል። አንዱ ኢንፍራስትራክቸር ውስጥ አንዱ ኤርፖርት ያው የመሰረተ ልማት ነው። በጠቅላይ ሚኒስትራችን በአንድ ወቅት ያው መጥተው በጋራ እዚህ አካባቢ ህዝቡ የሚያነሳውን ጥያቄ መሰረት በማድረግ የመሰረት ድንጋይ ተጥሏል። እኔም ከመጣው በኋላ በህዝብ ውክልና ስመጣ ባለፈው የካቲት ውስጥ የቦታውን ሄደን አይተናል። ያንን ስራ እንዲሰራ አነስተኛ የአውሮፕላን ማረፊያ በሚል ፕሮጀክት ነው የተጀመረው። ይሄንን ስራ እንዲሰራ የተሰጠው የመድሮክ ኩባንያ ነው። መድሮክ ኩባንያ ይሄንን ስራ ለመጀመር የተወሰነ ትንንሽ እንቅስቃሴዎች መጀመሪያ አካባቢ
አድርጎ ነበር። ባለፈው የካቲት ውስጥ ስናይ ስራ የተሳካ አልነበረም፣ ቆሟል። ማሽኖች እዛ አካባቢ ነበሩ። ስለዚህ ይሄን ችግር ይዘን ሄደን የኩባንያውን ባለቤት አቶ ጀማል የሚባሉትን ማናገር እድሉ አግኝቼ ነበር። እዛ ቢሮ አካባቢ ጃለው ስራውን የተሰጣቸው ማኔጀሮችን ማግኘት እድሉ ነበረኝ። ለምንድን ነው ስራው የማይፈጠረው? ሌላው በተጨማሪም የጠቅላይ ሚኒስትሩ ጽህፈት ቤት ውስጥ ያው በወቅቱ መሰረተ ድንጋዩ ሲጣል የጠቅላይ ሚኒስትሩ ተወካይ ብቻ ሳይሆን የባለቤት ቀዳማዊት እመቤት ጭምር ነው መሰረተ ድንጋይ ያስቀመጡትና እስከዛቸው ጽህፈት ቤት ጭምር የመሄድ ጥያቄውን የማቅረብ በጽሁፍም የማስገባት እድሉን አግኝቻለሁ። ምንድነው የሚሉት ካምፓኒዎቹ እኛ የበጀት ስራ ነበረ የጎደለን፣ በጀት አሎኬት አድርገናል፣ ስራው ይጀምራል የሚል ቃል ገብቶልኛል። ግን እስካሁን ስራው ደግሞ በሌላ ሳይድ ያለ መሄዱ ለኛም ቅሬታ ነው፣ የህዝብ ቅሬታ ነው። እንደ ህዝብ ቅሬታ ደግሞ ወስደን ከነሱ ጋር ተደጋጋሚ ኮሙኒኬት አድርገን አሁን ከመጣው በኋላም ስራው በዛ ልክ ያለ መሄዱን አረጋግጫለሁ። እነዚህ ኃላፊነት የወሰዱ አካላት ደግሞ እንዲሄዱ መሰረተ ድንጋይ ደግሞ ከተጣለ በኋላ ደግሞ በአሁን ባለነው የብልጽግና ሂደት ውስጥ የተጀመሩ ልማቶች ትናንት የነበሩ ድንጋዮችን በለቀኑበት ሰዓት ላይ ዛሬ የተጣሉ ድንጋዮችን እንዲያድሩ አይፈለግም። ስለዚህ በዚህ ልክ እንዲሰራ ግፊት እናደርጋለን ብለን እንጠብቃለን። ሜቢ ካምፓኒውም ከኛ አካባቢ አንፃር ትልልቅ ስራዎች አሉት። አንደኛ የውሽሻይ ፕሮጀክት መድረክ ያስተዳድራል። የተለያዩ የቡና ልማቶች አሉት፣ የእርሻ ቦታዎች አሉት። ስለዚህ እዚህ አካባቢ የሚሰራውን ስራ ድርጅቱም ተጠቃሚ ነው። በዚህ አጋጣሚም ድርጅቱም ተልእኮውን ተቀብሎ ቢያስፈጽም የበለጠ ለልማቱ ተጠቃሚ ይሆናል። የአካባቢን ሪሶርስ የህዝቡ ተጋሪ ይሆናል፣ የባለቤት ይሆናል እንጂ ጉዳት የለውም። ሜቢ እዚህ አካባቢ ያሉ የግንዛቤ ጋፖች ካሉ የማስረዳት ስራ ቀጣይ እንሰራለን ብለን እንጠብቃለን። ስለዚህ በዚህ ልክ ነው ያለን መረጃ ማለት ነው። እሺ አቶ ዳዊት እናመሰግናለን። እርሶም እንዳሉት የተጀመሩ በሚጠናቀቁበት ወቅት ላይ እንደዚሁም አዳዲስ በሚጀመሩበት ላይ የትም ቦታ ላይ የሚሰሩ ስራዎችን እንደራሱ አድርጎ ነው የሚመለከተው፣ ሀገራዊ ነውና። ግን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ተዘዋውረው ቦንጋን ተመልክቷል። ከዚህ በፊት እንደዚህ አይነት ተሞክሮም ልምዱም አልነበረም። ጠቅላይ ሚኒስትር ተመላልሶ ሲጎበኝ ወጣቱ ምኑም አሁን መጠብቀው ምንድነው ከዛሬ ነገ ከጠቅላይ ሚኒስትሩ የሆነ ነገር የሆነ ፕሮጀክት ብሎ ይጠብቃል። እንደ ኢንዱስትሪያል ፓርክ አይነት ሌሎች ቦታ ላይ የተሰሩ ስራዎችም ከልብ ያደንቃል። ምናልባት ይሄን እድል ወደዚህ እንዲመጣ እሳቸው ከመሬት ተነስተው ላይ አድርጉት ይችላሉ። በእናንተ በኩል የህዝቡ ቅሬታ ማን ነው የህዝቡ ጥያቄ መሆኑን የህዝቡ ፍላጎት መሆኑን በማስረዳቱ በኩል እንደው አስረድታችሁ አቅርባችኋል ወይ? ይሄ ፍላጎት መኖሩስ እንደው እናንተ ተረድታችኋል ወይ? በዛ ላይ እስኪ እኛ ከህዝብ ጋር በሚኖረን መድረክ እያንዳንዱ ጉዳዮች ይነሳሉ። አንደኛ የዚህ አካባቢ ፖቴንሻል ምንድነው? አሁን ወደ ልማት ህዝቡ እየገባ ያለበት ሁኔታ ላይ እንዴት ነው ማኔጅ የምናደርገው? ጠቅላይ ሚኒስትሩ የሚያመጣቸው ፕሮጀክቶች ቅድም እንዳልከው በእኛ ክልል ውስጥ ጥሩ በእኛ ክልል የተጀመሩ ፕሮጀክቶች አሉ። እነ ሀላላ ኬላ፣ እነ ደንቢ አካባቢ፣ ኮይሻ አካባቢ ያሉ ፕሮጀክቶች የዚህ የክልሉ አካል ናቸው። እኛም ደግሞ ያው እዚህ አካባቢ አይታችሁ እንደሆነ ጂኦግራፊካሊ ይሄ ክልል ከፋ ዞንን ስትመለከቱ ተፈጥሮ በራሱ ያው ማዕከል አካባቢ ያለ ዞን ነው። ስለዚህ የዚህ አካባቢ የሚፈለጉ ልማቶች ቀጣይ ያው ተደራሽ የመሆን እድላቸው እንደተባለው በፖዚቲቭሊ ህዝቡ ይጠብቃል። ይሄ ቀጣይ ሀገራችንንም ቀጣይ የሚኖሩ ራዕዮች አሁን እየመጣ ያለውን ልማት ተስፋ ያው የህዝቡ ተስፋ ነው። ይሄ እኛም እንደ ፓርቲም ቀጣይ የሚኖረው ራዕይ ነው፣ የመበልጸግ ፍላጎት ነው ያለው። እኛም ከዚህ ፍላጎት አንጻር ከኛ ዞን አንጻር ምንድነው ያለን ፖቴንሻል? አንዱ አግሮ ኢንዱስትሪ ፓርኮች በሀገር አቀፍ ደረጃ የተሰሩ አሉ። እነዚህ ኢንዱስትሪያል ፓርኮች እኔ አጋጣሚ ሆኖ የኢንዱስትሪ እና ማዕድን ጉዳዮች ቋሚ ኮሚቴ የኢንዱስትሪው ዘርፍ ሰብሳቢ ነኝ። ዘርፉን አስተባብራለሁ። እነዚህ ኢንዱስትሪ ፓርኮች ያሉበት አካባቢ ሁሉም ጋር የመሄዱ እድል ገጥሞኛል።
በተለያዩ የአግሮ ኢንዱስትሪ የተጀመሩበት ቦታዎች ላይ ኢንዱስትሪ ፓርኮች ከአርሶ አደሩ ጋር ትስስር በመፍጠር የምርቶችን የማምረት ምርቶቹን ደግሞ ወደ አርሶ አደር ወደ ኢንዱስትሪ ማዕከል እንዲመጡ የማድረግ ስራዎች ይሰራሉ። እዚህ አካባቢ የሚቀርቡ የኛን ኢንዱስትሪ አግሮ ኢንዱስትሪ ፓርክ ያስፈልገናል የሚል ጥያቄ በየወቅቱም ለኢንዱስትሪ ሚኒስቴር እናቀርባለን እኛ ራሱ። ምክንያቱም ለምንድን ነው ያን አግሮ ኢንዱስትሪ ፓርክ ማለት የግብርናውን ዘርፍ የሚያዘምን ወደ ፕሮሰስ የሚያደርግ ፓርክ ማለት ነው። አንዱ አይተ እንደው ቀደም ሲል ያልነበሩ ምርቶች በከፋ ዞን ውስጥ ለገበያ እየቀረቡ ነው። አንዱ ምርት አቮካዶ ለምሳሌ አይተ እንደሆነ ከጨታ ከዴቻ ከተለያዩ እስከ አዲስ አበባ ጭምር በየቀኑ ይጫናል። አሁን ከፍተኛ ምርት ይወጣል። ስለዚህ አግሮ ኢንዱስትሪ ፓርኮች በብዛት ምንድነው ያደረጉ ያሉት እነዚህ ምርቶች ወስደው ጨምቀው ወደ ኢንዱስትሪ ፕሮሰስ እያደረጉ ነው ያሉት። እነዚህ ፓርኮች እያደረጉ ነው ያሉት። አሁን ምንድነው የችግር እነኛ የቀረብነው ጥያቄ ኢንዱስትሪ ሚኒስቴር የሚሰጣቸው ምላሾች አሉ። ቀደም ሲል የኢንዱስትሪ ፓርኮችን ጥያቄን መሰረት አድርጎ በሀገር አቀፍ ደረጃ 17 ኮሪደሮች ተብሎ የተጠኑ አሉ። የት ነው ምን አይነት ሪሶርስ አለ? ቀደም ሲል የተሰሩ ፓርኮች ፌርሊ ተሰርተዋል፣ እሱ ሌላ ጥያቄ ነው። አሁን ግን የት ምን አይነት ኮሪደር አለ? ምን አይነት ልማት አለ? ምን አይነት ሪሶርስ አለ? እንዴት ሊተሳሰር ይችላል የሚለውን መንግስት ቀደም ሲል የሰራቸው ፓርኮች አሁን አንዳንድ ቦታ ላይ ሙሉ በሙሉ የገቡ አሉ። አንዳንዶች ደግሞ ሙሉ በሙሉ ስራ ሳይጀምሩ ባዶ ኢንቨስተር ባለሙያ ያልገባቸው አሉ። አሁን ያለው ዳይሬክሽን ምንድነው? ይሄ የተጠናው ኮሪደር ማዕከል እንዲሆን ጥያቄ ያቀረብን ነው ያለ ነው። አንድ ሁለተኛ ደግሞ ይሄንን አካባቢ ሪሶርስን መሰረት ያደረገ ዳይሬክሽን የተሰጠው ዳይሬክሽን ምንድነው? ኢንዱስትሪ ሚኒስቴርም እያለ ያለው የግል ባለሀብቶችም ጭምር የኢንዱስትሪ ፓርክ ይመሰርታሉ። አሁን አንዳንድ ቦታዎች ላይ ደን ያየናቸው አሉ። ማዕከላትን ይፈጥራሉ። ከዛ በኋላ ሪሶርስን መሰረት ያደርጉና ይሰራሉ። ከክልሉ መንግስት ጋር ከዞኑ መንግስት ጋር የመተባበር ቦታዎችን የመለየት ከዛ በኋላ እዛ አካባቢ ሼዶችን እንዲሰሩ የማድረግ ስራ ከዛ በኋላ ወደ ምርት ፕሮሰስ የሚገቡበት ሁኔታ ይፈጠራል። ስለዚህ ቀጣይ እድሉ እንድናገኝ እኛም ጥያቄ እያቀረብን ነው። ካለን ሪሶርስ አንጻር ኢንዱስትሪ ሚኒስቴርም ከነዚህ ጥናት የተፈጠሩ አካሄዶች አሉ። አሁንም ራሱ በኢንዱስትሪ ሚኒስቴር አንድ የተቀየሰ ፕሮጀክት አለ 231 የሚባል ማለት ነው። እያንዳንዱ አካባቢ የኢንዱስትሪ ማዕከል የመፍጠር ስትራቴጂ በሚል የተፈጠረ ነገር አለ። እኛ በዚህ አካሄድ አሁን ከሚጠኑ አካባቢዎችም ኮሪደሮችም ድሉ ያገኘናል የሚል ተስፋ ነው ያለን። እኛ በዚህ ልክም ጥያቄውን እያቀረብን ነው ለማለት ፈልገን። በአመት 2 ጊዜ በሚደረገው የህዝብ ውክልና ጋር ተያይዞ ወደ ህዝብ ትመጣላችሁ፣ በየጊዜው ሀሳብ ትሰበስባላችሁ። ቅድም እንደተቀመጠው በየደረጃው እንደሚፈታ ታደርጋላችሁ። በዚህ ዙር የዚህ ዙሩስ ምን ይመስላል? ከዚህ ጋርም ተያይዞ በአጠቃላይ እስካሁን ላነሳናቸው እንደ ማጠቃላይ አድርገው ቀጣይ በሚሰሩ ተግባራት ላይ እንደ ውክል ናቸው ያጠቃልሉ። አመሰግናለሁ። አሁን በዚህ ዙርም እንደመደበኛው 4ኛ አመታችን ነው ብያለሁ ቅድም። በ4ኛ አመታችን ስንመጣ ያው በየምርጫ ክልላችን ነው የወረድ ነው። ሁሉም ተመራጭ በየምርጫ ክልሉ ስለሚወረድ ማለት ነው። እኔ ያው የጠሎ ጨታ ህዝብን ወክዬ ነው የርኩት። ከጨታም ከጠሎ አካባቢ ህዝብ ጋር የማግኘት እድሉን ገጥማለሁ። እነሱንም ቅድም እንዳልኩ ህዝቡን ሲታገኝ የሚያነሳቸው ጥያቄዎች ቅድም ያነሳቸው ጥያቄዎች ናቸው። አንደኛ የመሰረተ ልማት ነው። ለምሳሌ ጠሎ አካባቢ ሲተድ ጠሎ ወረዳ በዚህ በኩል በኮንታና በጪዳ የሚያገናኝ መስመር ይወስዳል። ቀደም ሲል የተሰራ መንገድ አለ፣ ያው በሽሮ ፈሰስ የምንለው ማለት ነው። ሄዶም በመሀል ላይ ደግሞ ኮንትራክተሮች በአግባቡ ሰርቶ ባለማጠናቀቃቸው እየተቋረጠ ያልተገናኘ መንገድ አለ። በጣም በተደጋጋሚ ክልሉም እዛ አካባቢ ያለው ህብረተሰብም ቆርጦ ያስቀረዋል፣ ችግር ውስጥ ይገባል። ስለዚህ ይሄ መንገድ እናንተም ክልሉም ተባብራችሁ መሰራት አለበት የሚል ጥያቄ ያነሳል። ቀሪ የኢንፍራስትራክቸር ጥያቄዎች አሉ። ክላስተሮችን የሚያገናኝ
ስራዎችን ህዝቡ ለራሱ ለማዋጣት በገንዘብ ለመርዳት ለምሳሌ ከኦዳ ወደ ሺዳ የሚሄዱ መንገዶች አሉ። ህዝቡ ራሱ ገንዘብ እያዋጣ ነው። እዛ አካባቢ ቅድም ያልኩት የአቮካዶ የማንጎ የተለያየ ፍራፍሬዎች የሚወጣበት አካባቢ ነው። ወደ ገባላ ወደ ናሊ የሚሰሩ መንገዶች ቀደም ሲል በጥሩ በህዝብ ትብብር የተሰሩ ክልሉም የደገፋቸው አሉ። እነዚህ ተጠናክሮ እንዲሄዱ ይፈልጋል። የተጀመሩ የውሃ መስመሮች አሉ። ትንሽ በሶላር እንዲቀየርለት ይፈልጋል። ይህንን ያው እኛ ከክልል ጋር ከዞን ጋር በሚኖረን መድረክ ቀጣይ የጋራ እናደርጋለን። ነገ ከክልል ጋርም ከዞን ጋርም በፊት ለፊታችን የሚገናኘቱ እድል ይኖራል። ምክንያቱም ይሄ ማንዴት የክልሉ ስለሆነ ማለት እኛ ወደ ፌዴራል ደረጃ ይዘን የሚነደው የፌዴራል ኃላፊነት ያለበትን ኢሹዎችን ነው። ክልሉ ደግሞ የሚፈታቸውን ክልሉ ከአስፈጻሚው ጋር ዲስከስ አድርጎ የቅድ አካል አድርጎ እንዲፈታ እንሰጣቸዋለን። ይሄ ከጠለው አንጻር ነው። ከጨታ ወረዳ ሲነድ ጨታ ወረዳ አንተ እንደምታውቀው የጡሬ ጎሮ ብረት ማዕድን ያለበት ነው። ያው እንግዲህ ብረት ማዕድን እኛ አካባቢ እንደ ዞን የማዕድን ሀብት እንደ ክልል ማዕድን ሀብት ያለበት ሀገር ነው። ያው ወርቅ ታውቃለህ፣ በእኛ በደቡብ ምዕራብ አካባቢ ወርቅ አለ። አሁንም የማዕድን ኦር አለ። የማዕድን ኦር በሀገር አቀፍ ደረጃ ተጠንቶ በጂኦ ስፔሻል ጥናት ተጠንቶ የተረጋገጠ ነው። ይሄ ማንም ቅድም እንዳልኩ የማዕድን ዘርፉንም የምንከታተል መረጃው አለን። ዩኒቨርሲቲዎችም የራሳቸውን ስራ እየሰሩ ነው። ግን ምንድነው ችግሩ? በሀገር አቀፍ ደረጃ የማዕድን ኦር አወጥቶ ኤክስትራክት አድርጎ ወደ ብረታ ብረት ወደ ቆርቆሮ ምናምን የመቀየሩ ስራ ገና ኢንቨስትመንት ይፈልጋል። እንደ ህዳሴ ግድብ ነው፣ ትልቅ ስራ ይጠይቃል። ወደ አሁን ህዳሴው ካለቀ በኋላ መንግስት የሚገባው ወደ ማዳበሪያ ፋብሪካ ስራ ነው። ኔክስት ይሆናል ብለን ተስፋ እናደርጋለን። ምክንያቱም ይሄ አካባቢ ኦሩ ያው የትም አካባቢ አለ ኢትዮጵያ ውስጥ፣ ግን ይህንን አቀናጅቶ ኤክስትራክት አድርጎ አውጥቶ ወደ ብረት ማዕድን የሚቀየሩ ስራ ገና ነው። ግን ፖቴንሻሉን በደንብ ማጥናት፣ አካባቢው ኢንቨስትመንት አካል እንዲሁም ማድረግ፣ መንገዶችን መክፈት ስራ ይቀራል። ስለዚህ ብዙ መንገድ ተሞክሯል። አሁንም ቢሆን አልተሳካም። ይሄን ችግር እንዲፈታለት ይፈልጋል። ሌላ የድልድይም ሌሎች በዩራፕ የተጀመሩ ስራዎች አሉ። የሆስፒታል የጤና ምናምን ስራዎች አሉ። ስለዚህ ይሄን በተዋረድ በህዝቡ ተሳትፎ የሚሰሩትን ህዝቡም በጋራ እየተባበረ ወረዳውን በአቅሙ ለመስራት የሚያደርገው ጥረት አለ። ይሄም ጥሩ ጅማሮች አሉ። ወረዳ መዋቅር በተፈጠረው ነገር ተጠቅመው ህዝቡን አስተባብረው እዛ አካባቢ ያለውን ልማት ለመጀመር ፍላጎት አለው፣ ጥረት አለው። ይሄንን ነው እኛ ያየነው። በዞን መዋቅርም የዞኑን ድርሻ ለመወጣት ከወረዳዎች ጋር ለማቀናጀት የሚሰራው ስራ አለ። ይሄ ደግሞ ትልቅ ስራ ነው። ምክንያቱም ትንሹን አቅም አቀናጅተው ህብረተሰቡ የሚፈልጋቸውን ስራዎችን የማሳካት ነው። ጤና ክልሉም አሁን ከጤና ጋር ከውሃ ጋር በጣም ሰፊ የሚነሱ ችግሮች አሉ። አሁን የውሃ ማያገኙም አካባቢዎች አሉ። አሁን የውሃማ አካልና የመጠጥ ውሃ ይቸግራቸዋል። በደንብ ንጹህ የመጠጥ ውሃ ይቸግራል። ይሄን ክልሉ ቢሮም ጥሩ ምላሽ እየሰጠ ነው። ግን የቀረውትን ቦታዎች ክልሉ በሚፈጥረው አቅም ራሱን አቀናጅቶ ህዝቡን አቀናጅቶ እንዲስተካከል የማድረግ ነው። እነዚህ ነገሮች የተስተካከሉ ከሄዱ ቀሪ የትልልቅ የሁጅ ልማቶች ከተሰሩ አገራዊ ዞኑን የሚጠቅሱ የባህል የቅርስ ስራዎች ካሳካን ይሄ ዞኑ ያለውን አቅም ተጠቅሞ ሀገርም ክልሉም ይጠቀማል። ስለዚህ የዚህ ትልቅ ፖቴንሻል ያለን አካባቢዎች ነን። ይሄንን ነው የህዝቡ ያነሳ ያለው። ይሄም እንዲመለስ ከመንግስት መዋቅር ጋር ይሄንን ኃላፊነት ተጠቅመን ወክለን እየተንቀሳቀስን ነው የሚል ሀሳብ ነው ያለ ነው። አቶ ዳዊት ውድ ጊዜዎትን ሰውተው ስለነበረን ቆይታ በከፋ ቴሌቪዥን በተመልካቾቻችን ስም ከልብ እናመሰግናለን። እግዚአብሔር ይስጥልን። ከአቶ ዳዊት መሐመድ ጋር የነበረን ቆይታ ይህንን ይመስላል። የእስካሁኑን በመምራት ታመነ በየነ ከካሜራማን ፍሬው ማሞና በላቸው ባሮጓ በመሆን ነው። ስለነበረን ቆይታ ሁላችሁንም ከልብ እናመሰግናለን። ደህና ይስጥልኝ።